ክፍተቶችን የሚፈጥር ልዩነትን የሚያሰፋ ነው። ያለፈው ስርዓትና አሁን ያለው ስርዓት እነዚህ በተከታታይ ያሉ ስርዓት እንደ ትልቅ መሳሪያ አድርገው የሚጠቀሙት ሙስና ነው። ፓርቲና መንግስትን በግልጽ መለያየት የሚል ሀሳብ አለ። በፍትህ ተቋማት ላይ ጫና ያደርጋል፣ በምርጫ ተቋማት ላይ ጫና ያደርጋል፣ በሚዲያ ተቋማት ላይ ጫና ያደርጋል። እንደ ፓርቲ በታሪክ ከግጭቶች ጋር አሶሺየት የመደረግ ነገር አለ። ስለሱስ ምን ይላሉ? አፈናው እድል ስለማይሰጥ የፖለቲካ ምህዳሩ በመጥበቡ ነው አማራጭ የተወሰደ እንጂ የአማራጭ ምርጫም ሊሆን አይችልም ማለት ነው። ነፃና ገለልተኛ መሆን ይቻላል። በቂ የፖለቲካ ምህዳር ተፈጥሯል ሳይሆን የተገኘችው እድል መጠቀምና ማስፋት ስለሚፈልግ ለዚህም ደግሞ ለሰላማዊ መንገዱም ቁርጠኛ ስለሆነ ነው። ጤና ይስጥልኝ ተመልካቾቻችን፣ ይህ ፎርቹን ፖድካስት ነው። በዛሬው ቆይታችን ከአቶ ዳዊት አብደታ ጋር ስለ ኦነግ ፓርቲ ማኒፌስቶ እያነሳን እንወያያለን። አቶ ዳዊት በምስራቅ ሸዋ ዞን የኦነግ ፓርቲ ቢሮ ዋና ኃላፊ ናቸው። በመጪው ምርጫ የልደታ ክፍለ ከተማን ወክለው ለህዝብ ተወካዮች ምክር ቤት ይወዳደራሉ። አብራችሁን ቆዩ። ጤና ይስጥልኝ አቶ ዳዊት አብደታ፣ ጥሪያችንን አክብረው ስለመጡልን በጣም እናመሰግናለን። እኔም ይሄን እድል ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። በመጀመሪያ የተማሩት ትምህርት ሌላ ነው፣ አሁን ላይ የፖለቲካው እንቅስቃሴ ላይ ነው ያሉት። የነበረው ሽፍት እንዴት ነው? እንዴት ወደ ፖለቲካው ሊገቡ ቻሉ? ወደ ፖለቲካው ህይወት እንኳን በልጅነት ነው ወደ ፕሮፌሽናል ሙያ ሳልገባ ነው የገባሁት። ሃይ ስኩል ተማሪ እያለሁ ነው ወደ ፖለቲካ ዓለም የገባሁት። ያም ከቤተሰብ የሚመነጭ ነው። ከልጅነት ጀምሮ ያው ምናየው የምንሰማው ነገር ቤተሰብ በጣም አክቲቭሊ በፖለቲካ ጉዳይ ፓርቲሲፔት ያደርግ ስለነበር እዚህ ወደ ሙያ ከመግባቴ በፊት ነውና የመጀመሪያ ፕሮፌሽኔ ፖለቲካ ነው ልልሽ ፈልጌ ነው። ኦኬ እሺ። ማኒፌስቶውን አይቼው ነበረ። ከመግቢያው ጀምሮ የኦሮሞ ህዝብን የራስ እድል በራስ የመወሰን መብት ላይ ትኩረት እንደሚያደርግ ይገልጻል። ከሌሎች ፓርቲዎች ጋር በነበረን ቆይታ ደግሞ ይሄ በህገ መንግስቱም ቢሆን ህዝብን የሚነጣጥል ብዙ ክፍተቶችን የሚፈጥር ልዩነትን የሚያሰፋ ነው የሚል ሀሳብ ነበረ ሲንጸባረቅ የነበረው። በዚህ ጉዳይ ላይ ምን የሚሉት ነገር አለ እርሱ? እንግዲህ በኦሮሞ ነጻነት ግንባር ውስጥ አንዱና ትልቁ ዓላማ ህዝቦች የራሳቸውን እድል በራሳቸው እንዲወስኑ ነው የሚታገለው። የራስን እድል በራስ መወሰን ዲሞክራሲያዊ መብት ነው። መብት እንደመሆኑ መጠን ደግሞ ለህዝቦች ሊከበር ይገባል ብለን ነው የምናምነው። የህዝቦች መብት ደግሞ ከተከበረ ህዝቦች እድላቸውን መጻኢ እድላቸውን በራሳቸው የሚወስኑ ከሆነ ይሄ መበታተን ሳይሆን እንደውም ለሀገር ግንባታ የተሻለ አስተዋጽኦ ያበረክታል ብለን ነው የምናምነው። ምክንያቱም እዚህ ሀገር ላይ የፖለቲካ ልዩነቶች ትልቁ መሰረት የህዝቦችን መብት ያለማክበር ነው። የህዝቦችን ይሁንታ ያለማድመጥ ነው። የችግሩ መንስኤ እሱ ነው ብለን ነው የምናስበው። እኛ በተቃራኒው ደግሞ ህዝቦች የራሳቸውን እድል በራሳቸው የሚወስኑ መብታቸውን የሚያረጋግጡ ከሆነ ሪሶርሳቸው ላይ ሉዓላዊነት የሚኖራቸው ከሆነ ቋንቋቸው፣ ባህላቸው፣ ማንነታቸው የሚከበር ከሆነ እኩል ፍትህ፣ እኩል ተጠቃሚነት፣ እኩል እድል የሚኖራቸው ከሆነ ይሄ ለሀገር ግንባታ የተሻለ አስተዋጽኦ የሚያበረክተው ይህ ሀሳብ ነው ብለን ነው የምናምነው። መቀየር አለበት ለሚሉት ምን የሚሉት ነገር አለ? በተግባራዊነት አንጻር ይሄ ህገ መንግስቱ ላይም የራስን መብት የራስን እድል በራስ የመወሰን የሚለው ፓርት መቀየር አለበት የሚሉ ፓርቲዎች አሉ። እንግዲህ ያ ምንድነው እንደዛ የሚሉ ፓርቲዎች እንዳሉ እያየን ነው። በእኛ አስተያየት እንደዛ የሚሉ ሰዎች ለምንድነው ይቀየር የሚሉት ነው። የራስን እድል በራስ የመወሰን እንዳልኩት የመብት ጉዳይ ነው ካልን፣ መብትን የሚሰጥ ነገር ነው ካልን የሰዎችን መብት መገደብ ሳይሆን መስጠት ነው ያለብን። ስለዚህ ይሄን የሚቃወሙ የፖለቲካ ፓርቲዎች የህዝብን መብት ይገድባሉ ማለት ነው። በሌላ አባባል ደግሞ እኔ አውቅልሃለሁ እንዲህ ካልሆነ፣ ስለዚህ እኛ ለህዝቦች የራሳቸውን እድል እንዲወስኑ እድሉ ነው የምንሰጠው እንጂ ይሄ ነው የሚሆንላቸው ብለን የራሳችንን የፖለቲካ አመለካከት በህዝብ ላይ የመጫን ሐሳብ የለንም። ለዚህ ነው ህዝቦች
በራሳቸው ተሳትፎ በራሳቸው ኮንሰንት ተነጋግሮ የራሳቸውን መጻኢ ዕድል መወሰን አለባቸው ብለን የምናስበው እንዲህ አይነት ነገሮችን ህዝብ ራሱ ነው መወሰን ያለበት እንጂ አንድ የፖለቲካ ስብስብ ተሰባስቦ ይሄ ነው የሚሆነው ይሄ አይሆንም ብለን የህዝብን መብት መገደብ አንችልም። ቀደም እንዳልኩት ይሄ ዲሞክራሲያዊ መብት እንደመሆኑ መጠን መብትን እስካልገደበ ድረስ እኛ የምንቃወመው ምንድነው መብትን የሚገድብ ነገር ነው። ይሄ ደግሞ መብትን የሚሰጥ ነው። የራስን ዕድል በራስ መወሰን የምንለው ደግሞ ዓለም አቀፋዊ አስተሳሰብ ነው። በዩኤን ቻርተር የተቀመጠ በአፍሪካ ቻርተር የተቀመጠ ሀገራችንም ተቀብላ ያጸደቀችው ጉዳይ ነው። የመብት ጉዳይ ነው። የመብት ጉዳይ እስከሆነ ድረስ እኛ ሐሳቡን በተቃራኒው የሚቆሙ የፖለቲካ ፓርቲዎች ልክ አይደሉም ብለን ነው የምናስበው። ይሄ ደግሞ በዚህች ሀገር ታሪክ ከምስረታዋ ጀምሮ እኔ አውቅልሃለሁ የሚለው ነገር ነው ችግሮችን እየፈጠረ የመጣውና ስለዚህ ይሄንን ህዝቦች መወሰን አለባቸው የሚል አቋም አለን። ስለዚህ ከመብቱ ይልቅ ተግባራዊነቱ ላይ ነው የሚሰራው ማለት ነው። ዴፊኒትሊ። ስለዚህ የጸደቀ ጉዳይ ከሆነ አዲስ ኮንሰፕት አይደለም፣ ተግባራዊነት ላይ ነው ችግር ያለው ነው። በትክክል። ጥሩ። የስራ መተዳደሪያና የመገበያያ ቋንቋ ጋር በተያያዘ ኦሮምኛ ላይ ትኩረት ይደረጋል። ይሄ ደግሞ አሁን ላይ እስካሁን ድረስ ሀገሪቱ ካለችበት ሁኔታ አንፃር በጣም ዳይቨርሲፋይድ የሆነ ሀገር ነው። ኢትዮጵያ ዳይቨርሲፋይድ ነች በጣም። ማህበረሰቡን እንዴት ነው ያማከለ የሚሆነው? እንዴት ነው ተግባራዊ ሊደረግ የታሰበው? የመገበያያ ቋንቋ፣ የስራ ቋንቋ፣ መተዳደሪያ ቋንቋ ይደረጋል ሲባል ያው እኛ እንግዲህ አፋን ኦሮሞ የስራ ቋንቋ፣ የንግድ ቋንቋ፣ የቴክኖሎጂ ቋንቋ፣ የሳይንስ ቋንቋ፣ የመማሪያ ቋንቋ መሆን አለበት ስንል ለኦሮሞ ህዝብ ነው የምንታገለው። ይሄ የኦሮሞ ህዝብ ቋንቋ ለኦሮሞ መከበር አለበት ነው። ይህንን ስንል ግን ይህንን ቋንቋ በሌሎች ላይ መጫን አለበት የሚል አቋም የለንም። በኦሮሞ ነጻነት ግንባር ማኒፌስቶም ሆነ የፖለቲካ ፕሮግራም ውስጥ አፋን ኦሮሞ የፌደራል ቋንቋ ይሁን ወይንም ብሔራዊ ቋንቋ ይሁን የሚል አቋም የለም። በዋናነት ቋንቋው የስራ ቋንቋ መሆን አለበት። ቢዝነስ የሚሰራበት ቋንቋ፣ የትምህርት፣ የምርምር፣ የቴክኖሎጂ ቋንቋ መሆን አለበት ነው። ያንን መወሰን የሚችሉት ህዝቦች ናቸው። ህዝቦች ይሄን ቋንቋ መማር እንፈልጋለን የሚል አካል ካለ በራሱ ፍላጎት ቋንቋውን የመማር የመጠቀም ይጠቅመኛል ብሎ ካሰበ ያ ህዝቡ ነው መወሰን ያለበት። ለኦሮሞ ህዝብ ግን አፋን ኦሮሞ በሙሉ አቋሙ የትምህርት፣ የስራ፣ የቢዝነስ፣ የንግድ መሆን አለበት ብለን ስንል ሌሎችም እንደዛው የየራሳቸው ነው። ሁሉም ህዝቦች የራሳቸውን የስራ ቋንቋ፣ የራሳቸውን የትምህርት ቋንቋ የመወሰን መብቱ የየህዝቦቹ ነው ማለት ነው እንጂ በሌላ ህዝብ ላይ ይጫናል ማለት አይደለም። Built for journalists, designed for researchers, open to every citizen. Introducing Ethiopia's most structured election monitoring platform, from verified national data to region-by-region breakdowns. From historical trends to real-time insights, every data is sourced, every database transparent. No noise, no guesswork, only verified election data presented with clarity. Explore the data, get the information, understand the story. ፓርቲና መንግስትን በግልጽ መለያየት የሚል ሐሳብ አለ። በተደጋጋሚ የምንሰማው ሐሳብ ነው። በርግጥ የእርሶ ፓርቲ ብቻ ሳይሆን ሌሎች ፓርቲዎችም ላይ የፓርቲን ከመንግስት መለየት የሚል ይጠቀሳልና ይህ ማለት በተግባር ሲከናወን የመጀመሪያው አክሽን ፕላን ላይ የሚቀመጠው ምንድነው? ፓርቲና መንግስትን ለመለየት እንግዲህ ፓርቲና መንግስት መለያየት አለበት ስንል አንድም ከዚች ሀገር የፖለቲካ ተሞክሮ ተነስተን ነው። መንግስት ስንል ተቋማት ናቸው። ተቋማት ደግሞ ነፃ ሆነው በሙያተኞች ናቸው መመራት ያለባቸው፣ ስራው መከናወን ያለበት። በእኛ ሀገር ተጨባጭ ሁኔታ ግን የመንግስትም ስራ በፖለቲካ ካድሬዎች ነው ጫና የሚደረግበት። ሌላ ተጓዳኝ ወይንም ደግሞ ፓራሌል የሆነ የፓርቲ መዋቅር አለ። ስለዚህ ይሄ ፓርቲ መዋቅር በመንግስት ተቋማት ላይ ጫና ያደርጋል፣ በፍትህ ተቋማት ላይ ጫና ያደርጋል፣ በምርጫ ተቋማት ላይ ጫና ያደርጋል፣ በሚዲያ ተቋማት ላይ ጫና ያደርጋል። ስለዚህ አንዱ መሰረታዊ ችግር ይሄ ነው ብለን ነው የምናስበው። እዚህ ሀገር ሰው መንግስትና ፓርቲን ለይቶ ማየት አይችልም። ፓርቲን እንደ መንግስት ነው የሚወስደው።
ስለዚህ ፓርቲ ከነዚህ ነገሮች እጁ መውጣት መቻል አለበት። ነፃ ተቋማት መቋቋም መቻል አለባቸው። እነዚህ ተቋማት ደግሞ በሙያተኞች የሚመሩ ፕሮፌሽናል በሆኑ ሰዎች የሚመሩ ነፃና ገለልተኛ ሆነው የሚሰሩ ህዝቡን የሚያገለግሉ መንግስትም እንደ አንድ የሚዳኝበት እንጂ የበላይ ሆኖ የአንድ የፖለቲካ ፓርቲ አስተሳሰብና ሐሳብና ፍላጎት የሚንጸባረቅበት ሳይሆን በተቀመጠው በህገ መንግስቱ መሰረት ሙያዊ ስራ ተሰርቶ ሰዎች በእኩልነት የሚዳኙበት፣ እኩል ፍትህ የሚያገኙበት፣ እኩል ተጠቃሚ የሚሆኑበት፣ ህገ መንግስቱ በአግባቡ የሚተገበርበት ስርዓተ መንግስት መፈጠር አለበት ብለን ነው የምናምነው። ትሩሊ ነፃና ህጋዊ ነፃና ገለልተኛ መሆን ይቻላል ብለው ያስባሉ? አሁን ባለንበት ሁኔታ በጣም ብዙ ጣልቃ ገብነቶች አሉ። እንዴት ነው ያንን ዲስቲንክሽን መፍጠር የሚቻለው? እንግዲህ ይሄኛውን ለማድረግ ያለው አማራጭ ይሄና ብቻ ነው። ይሄ ባለመሆኑ ነው አሁን እዚህ ሀገር ላይ የሚታየው ውጥንቅጥ እነዚህ ነገሮች በመቀላቀላቸው ነው። መንግስትና ፓርቲ በመቀላቀሉ ችግሮች ሊፈቱ አልቻሉም። እዚህ ነገር ችግር ከመሰረቱ እንፍታ ብለን ካለን አንዱና መሰረታዊ ትራንስፎርሜሽን ወይንም መደረግ ያለበት መሰረታዊ ለውጥ ይሄ ነው። ይሄን ማድረግ ካልቻለ፣ ነፃ ፍርድ ቤት ማቋቋም ካልቻለን፣ ነፃ ሚዲያ ማቋቋም ካልቻለን፣ ነፃ የምርጫ ኮሚሽን ማቋቋም ካልቻለን ሀገሪቷን ወደ ዲሞክራሲ መውሰድ አንችልም ማለት ነው። ይሄ አንዱ የፖለቲካ ሀሁና የመጀመሪያው ነገር መንግስትንና ፓርቲን መለያየትና ፓርቲም የመንግስትን ንብረትና ተቋማት እንደራሱ አድርጎ የሚጠቀምበት ሁኔታ የማይቀር ከሆነ የፖለቲካ ችግሩን በዛው ልክ እየሰፋ እየተወሳሰበ ስለሚሄድ ይሄ የመጀመሪያውና ፕራክቲካል መሆን ያለበት ጉዳይ ነው። ከፍትሃዊነት አንፃር የኦኤልኤፍ እንደ ፓርቲ በታሪክ ከግጭቶች ጋር አሶሺየት የመደረግ ነገር አለ። ስለሱስ ምን ይላሉ? አሁን ላይ ያለው ፓርቲ የፓርቲው እንቅስቃሴ ከመጪው ምርጫ ጋር በተያያዘ ደግሞ የፓርቲው አቋም ምን ይመስላል? እንግዲህ ከግጭት ጋር ያይዞ የሚያነሱ ሰዎች አሉ። ይሄ ምናልባት ፓርቲው ያለፈበት የትግል ህይወት ሊሆን ይችላል። ነገር ግን ግጭትን ወይንም ደግሞ ጦርነትን፣ መሳሪያን የምርጫ ጉዳይ አድርጎ አያውቅም ማለት ነው። ያ የምርጫ ጉዳይ የሆነበት ምንድነው? ሀገር ውስጥ እድሎች ባለመኖራቸው፣ የህዝቦች መብት በመታፈኑ፣ ነፃና ገለልተኛ የሆነ ስርዓት መንግስት ባለመኖር የተነሳ እዚህ ውስጥ አፈናው እድል ስለማይሰጥ የፖለቲካ ምህዳሩ በመጥበቡ ነው ያ አማራጭ የተወሰደ እንጂ ያ አማራጭ ምርጫም ሊሆን አይችልም ማለት ነው። ነገር ግን በተገኙ አጋጣሚዎች በቻርተሩ ዘመንም በ1983 አሁንም በ2010 በተፈጠረው ሁኔታ ድርጅቱ በሰላማዊ መንገድ የራሱን አስተዋጽኦ ለማበረከት በተደጋጋሚ ቁርጠኝነቱን አሳይቷል። ለዚህም ደግሞ ያለውን ቁርጠኝነት ከዚህ በኋላም የሚቀጥል ይሆናል። ምርጫውም ይሄ ነው ማለት ነው። በሰላማዊ መንገድ እድሉ ካለ ያለውን እድል አሁን ያለውም ነገር በተጨባጭ በቂ እድል ተፈጥሯል፣ በቂ የፖለቲካ ምህዳር ተፈጥሯል ብሎ ሳይሆን የተገኘችዋን እድል መጠቀምና ማስፋት ስለሚፈልግ ለዚህም ደግሞ ለሰላማዊ መንገዱም ቁርጠኛ ስለሆነ ነው ያለችዋን ትንሽ ጭላንጭል እድል ለመጠቀም ጥረት እየተደረገ ይሄም አንዱ ማሳያ ነው። ስለዚህ ለዚህ ኮሚትድም ሆኖ ነው የመጣው። ለወደፊቱም ኮሚትድ ሆኖ ይቀጥላል። ስለዚህ ያንን የሚወስነው የኛ የፖለቲካ አቋም ሳይሆን የሀገሪቷ ነባራዊ ሁኔታ ነው። የፖለቲካ ምህዳሩ ደግሞ የበለጠ የሚጠብ የበለጠ አፋኝ ከሆነ ያን እድል ማስቆም የሚቻልበት ሁኔታ አይኖርም። ነገር ግን ትንሽ ቀዳዳም ብትገኝ በእኛ አቋም እድሉን ለመጠቀም ቁርጠኞች ነን። ይህንንም ደግሞ በተግባር እያሳየን ነው። እስካሁን የነበረው ትጥቅ ትግል ይሄ ነው የሚባል ለውጥ አምጥቷል ብለው የሚገልጹት ነገር አለ? እንግዲህ ይህንን ለመግለጽ የድርጅቱን ታሪክ መነሻ ወደ ኋላ ተመልሶ ማንሳት ነው የሚቻለው። ይሄ ትግል በሚጀምርበት ሰዓት አሁን የምናያቸውን በተጨባጭ መሬት ላይ ያለፉ ነገሮች ኦልሞስት የሉም ማለት እንችላለን። ኦሮሚያ ከሚል ስም ጀምሮ ኦሮሞ ከሚል መጠሪያ ጀምሮ አፋን ኦሮሞ የማይነገርበትና ህገወጥ የሆነበት ሀገር ውስጥ ነው ይሄ ትግል የተጀመረውና ስለዚህ ትግሉ ሲጀምር ምንም ከምንም ነው ማለት ይቻላል።
ዛሬ ግን ቢያንስ አፋን ኦሮሞ ልጆች ይማራሉ። ኦሮሚያ የምትባል ሀገር ወይም ክልል ተፈጥራለች። በኦሮሚያ ክልል በአፋን ኦሮሞ ህዝቡ ይዳኛል፣ ይማራል፣ ሚዲያዎች በአፋን ኦሮሞ ይሰራሉ። የአፋን ኦሮሞን ቁቤንም በተግባር በስራ ላይ በማዋል ረገድ የዚህ ድርጅት አስተዋጽኦ ትልቅ ነው እና እስከዛሬ ለተገኙት ነገሮች የዚህ ድርጅት አስተዋጽኦ የጎላና የአንበሳውን ድርሻ የሚይዝ ይሆናል እና አብዛኛው ነገር ተሳክቷል ብለን ነው የምናስበው። ምናልባት የሚጎልና የሚቀር ነገር ቢኖር ያስተሳሰብ ወይንም ደግሞ እይታ ወደ ፖለቲካል ፓወር ወደ ፖለቲካ ስልጣን ያለ መምጣትና የያዛቸውን ፖሊሲዎች የፖለቲካ ስልጣኑን ተጠቅሞ ለህዝቡ በሚገባ መልኩ አገልግሎት ካለመስጠት በስተቀር አብዛኛው ነገር ድርጅቱ ይዞ የተነሳው ነገር ተሳክቷል ብለን እናምናለን። እርሶ ትጥቅ ትግል ላይ ነበሩ? እኔ ትጥቅ ትግል ላይ አልነበርኩም። ያኔ የተከፈሉት መስዋዕትነቶች የተፈጠሩት ግጭቶች አሁን ካለው የፖለቲካ እንቅስቃሴ አንፃር ምን ልዩነቶች አሉ? አሁን ላይ በጣም ብዙ ፓርቲዎች አሉ እንዳይባል የሚመርጡ ሰዎች ቁጥር በጣም ዝቅተኛ ነው። እኛም ከዚህ በፊት የሰራነው ሰርቬይ ነበረ። በተለይ ወጣቱ ላይ በጣም ዝቅተኛ የሆነ የመምረጥ ፍላጎት ነው ያየነው። ከዛ አንፃር እንዴት ያነጻጽሩታል ከዚህ በፊት የነበረውንና አሁን ላይ ያለውን እንቅስቃሴ? እንግዲህ ያ የሚያሳየው ምንድነው የፖለቲካ ምህዳሩን የሀገሪቷን ተጨባጭ ሁኔታ ማየት ነው። አሁን ሀገሪቷ በአብዛኛው የሀገሪቷ ክፍል ግጭት ያለበት ሁኔታ ነው ያለው። በተለይ ደግሞ የሰብአዊ መብት ህገ መንግስት የማይከበርበት፣ ሰዎች የትም በቀላሉ የሚገደሉበት፣ የሚታሰሩበት፣ የህግ ፍትህ የማያገኙበትና ግጭቶች የበረከቱበት ሁኔታ ነው ያለው። ምናልባት ወጣቱን ተስፋ አስቆርጦት ከሰላማዊ ትግል ይልቅ ነፍጥን ወደ ማንሳት ያበረታታ ነገር ያለ ይመስላል ማለት ነው መሬት ላይ። ስለዚህ ይሄ ተጨባጭ ሁኔታ የበለጠ ካልተሻሻለ የዲሞክራሲ ምህዳሩ ከዚህ በተሻለ ካልሰፋ ሰዎች ተስፋ ሊያደርጉ አይችሉም ማለት ነው። አሁን ያለው ተጨባጭ ሁኔታ እኛም እዚህ ሀገር ላይ ያለው ተጨባጭ ሁኔታ ነፃ ፍትሃዊና ገለልተኛ ምርጫ ለማካሄድ ምቹ ሁኔታዎች አሉ ብለን አናምንም። ነገር ግን ባለችው ጠባብ ሁኔታም ቢሆን ለዚህ ለሰላማዊ ትግል ያለንን ቁርጠኝነት ለማሳየት የምንችለውን አስተዋጽኦ እናበርክት ከማለት ካልሆነ በቀር ሀገሪቷ ላይ ያለው ተጨባጭ ሁኔታ በኦሮሚያ ክልል፣ በአማራ ክልል፣ በትግራይ ክልል እነዚህ በወሳኝና በትላልቅ ክልሎች በጣም የጎላ የትጥቅ ግጭት ጨምሮ በጣም ሰፊ ግጭቶች የሚታዩበትና ሰዎች የትም በገጠርም በከተማም የሚዘርፉበት የሚገደሉበት ያለው ሁኔታ ደግሞ እጅግ በጣም አሳሳቢና በጣም ውስብስብ የሆነ አስቸጋሪ ኮንዲሽን ያለው። ምናልባት ይሄ ነባራዊ ሁኔታ ወጣቶችን ተስፋ አስቆርጦ ሊሆን ይችላል የሚል እምነት አለኝ። ያንን ተስፋ ሪስቶር ማድረግ ይችላል የእርሶ ፓርቲ? ለምሳሌ እንግዲህ በለን ነው ወደዚህ የገባ ነውና የቻልነውን ጥረት እያደረግን ነው። በእርግጠኝነት ደግሞ በዚህ የምርጫ ሂደት ውስጥ የተሻለ ነገር የምናገኝ ከሆነ ሀገሪቷ አሁን ያለችበትን ውጥንቅጥ መፍትሄ ለማምጣት ትልቁና ዋናው መሳሪያ እኛ ይዘን የተነሳነው የፖለቲካ አላማ ነው ብለን ነው የምናስበው። ምክንያቱም የነዚህ የግጭቶች መሰረቱ ምንጩ ራሱ ፖለቲካ ነው። ስለዚህ ለዚህ ፖለቲካ ደግሞ ፖለቲካዊ መፍትሄን ይፈልጋል ማለት ነው። ለዚህ ፖለቲካዊ መፍትሄ ደግሞ ሁሉም ይመለከተኛል የሚሉት አካላትን አንድ ላይ በማምጣት በመነጋገር ሰጥቶ በመቀበል የህዝቦችን መሰረታዊ ጥያቄዎችን በአግባቡ በመመለስ ለህዝቦች የራሳቸውን እድል በራሳቸው እንዲወስኑ እድል በመስጠት ይህንን ችግር መፍታት ይቻላል ብለን እናስባለን። ስለዚህ የፖለቲካ ፈናው ነው እኛ እድሉን ካገኘንና በመንግስት ውስጥ የምንመረጥ ከሆነ ይህንን ችግር ለመፍታት የተሻለ መፍትሄ አለን ብለን እናምናለን።
አሁን ያስረዱኝ በተደጋጋሚ እድሉን ካገኘን ባገኘነው ትንሽ ጭላንጭል ነው የምንንቀሳቀሰው እያሉኝ ነበር። በምርጫው ብዙ ተስፋ ያደረጉ አይመስልም። ያ እንዳልኩት ነው ቅድም የሀገሪቷን ተጨባጭና ባራዊ ሁኔታዎችን አስቀምጫለሁ። እዚህ ሀገር ውስጥ አንድ ምርጫ ነፃ ገለልተኛና ፍትሃዊ ሊያደርጉ የሚችሉ መሰረታዊ የሆኑ ተቋማቶች አሉ። አንደኛ ነፃ የሚዲያ ተቋማት ሊኖሩ ይገባሉ። እዚህ ሀገር ላይ እንደዚህ አይነት ሚዲያዎች የሉም። ነፃ የሲቪክ ሶሳይቲ እና ጠንካራ የሲቪክ ሶሳይቲ ያስፈልጋል። እዚህ ሀገር ላይ ደግሞ እነዚህ ነፃና ገለልተኛ የሆኑ ሲቪክ ሶሳይቲዎች የሉም። ሌላው ደግሞ ነፃና ገለልተኛ ፍርድ ቤት ያስፈልጋል። ምክንያቱም ምርጫው የሚዳኝበት በዚህ ተቋም ስለሆነ ማለት ነው። እነዚህ ሁሉ ነገሮች በምናይበት ጊዜ ቅድም እንዳልኩት በፓርቲው ተጽዕኖ ወይንም ቁጥጥር ስር ስላሉ ያለው ነባራዊና ተጨባጭ ሁኔታ ውስን ከሆኑ ከትላልቅ ከተሞች ባለፈ ትንሽ ኪሎ ሜትር ወጣ ብሎ ያለው ሁኔታ እጅግ አሳሳቢ ከመሆኑም የተነሳ አንዳንድ ቦታ ሰዎች ኢቭን ተመዝግበው ለመወዳደር በመፍራት የተነሳ ለእጩነት ለመቅረብ ራሱ አስቸጋሪ ሁኔታዎች ስላሉ ከምርጫው አንፃር ይሄ ምርጫ ለውጥ ያመጣል፣ ዲሞክራሲ ያመጣል ብለን ብዙ ተስፋ የምናደርግበት ምርጫ አይደለም። ስለ ትይዩ ካቢኔ ምን ያስባሉ? ምርጫው ውጤቱ ምንም ቢሆን ከምርጫው በኋላ በትይዩ ካቢኔ ለመስራት ያለው አቋም እንዴት ነው? በርግጥ እንግዲህ እኛ በፖሊሲያችን ውስጥ እንደዛ ያስቀመጥነው ነገር የለንም። እንደ ፖለቲካ ፓርቲ ነው ያለን። ትይዩ ካቢኔ መመስረትና የማስቀመጥ የፖሊሲ አቅጣጫ በድርጅታችን ውስጥ የለም። ስለዚህ በጊዜው ተመርጦ ከሚያሸንፈው ፓርቲ ጋር በትብብር የመስራት ሀሳብ የላችሁም ነው? ትይዩ ማለት እንግዲህ ምናልባት ወይ ጥያቄሽም በትክክል አልተረዳውም ሊሆን ይችላል እንጂ ትይዩ ያንን አያሳይም። እኛ በዚህ ምርጫ ስንወዳደር የምናገኘው ድምጽ ሊኖር ይችላል። ስለዚህ ያንን ድምጽ ይዘን መንግስት ለመሆን የሚያስችለን ከሆነ ስርዓቱን ወደሚቀጥለው ሁኔታ ወይንም አሁን ካለው የተለመደው ስርዓት ወደ ተሻለ ነገር የምንመራበት ይሆናል። የምናገኘው ድምጽ ደግሞ አነስተኛ ከሆነ ከሌሎች ጋርም ተባብረን ኮአሊሽን ወይንም የጋራ መንግስትም ለመመስረት ዝግጆች ነን። Built for journalists, designed for researchers, open to every citizen. Introducing Ethiopia's most structured election monitoring platform, from verified national data to region-by-region breakdowns. From historical trends to real-time insights, every data is sourced, every database transparent. No noise, no guesswork, only verified election data presented with clarity. Explore the data, get the information, understand the story. ከሴቶች መብት ጋር በተያያዘ የስንቄ ተቋምን ህጋዊ በማድረግ የቤት ውስጥና የማህበረሰብ ግጭቶችን ለመፍታት እንደሚሰራ ይናገራል ማኒፌስቶ ላይ። በህገ መንግስቱ ላይ ካለው የሰብአዊ መብቶችና የሴቶች መብቶች ባሻገር ምን የተለየ ነገር አለው? ሴቶች በልዩነት ምን የሚጠቀሙት ነገር አለ? እንግዲህ ሲንቄ በተለይ በኦሮሞ ገዳ ስርዓት ውስጥ ትልቅ ቦታ ያለውና ሴቶች መብቶቻቸውን የሚያስከብሩበት ስርዓት ነው። ከዛም ባለፈ ሲንቄ ሰላምን ለማምጣት፣ ግጭትን ለመፍታት፣ ጦርነትን ለማቆም እንደ ትልቅ መሳሪያ ይጠቀሙበታል። ስለዚህ ይሄ ትልቅ እሴት እንደመሆኑ መጠን ይሄንን አሁን ካለው ዘመኑ ከደረሰበት የሴቶችም ይሁን የሰው ልጅ ሰብአዊ መብቶችን የሚያከብሩ ህጎች ጋር በማጣመርና በማጣጣም ሴቶች የበለጠ መፍታቸውን እንዲያስከብሩበትና የራሳቸውን መፍት ብቻ ሳይሆን በሀገሪቷ ላይ የተንሰራፉ የተለያዩ ግጭቶችም አሉ። እነዛን ግጭቶች ደግሞ ይሄንን ባህላዊ እሴት ወይንም ስርዓት ተጠቅሞ የራሳቸውን አስተዋጽኦ እንዲያበረክቱ እድል ይሰጣል። ይህም ደግሞ የሴቶችን ተሳትፎ፣ የሴቶችን የውሳኔ የመስጠት አቅማቸውን ህጋዊና የበለጠ ህጋዊ የሚያደርግና የሚያጎለብት በመሆኑ የበለጠ ጠቃሚ ነው ብዬ ነው የማስበው። አዲስ የሚጨመር ነገር አለ? ከኢንተርናሽናሊ ሪኮግናይዝ ከተደረጉ መብቶች የሚጨመሩ አዲስ ነገሮች ይኖራሉ? ዴፊኒትሊ ይኖራሉ። አሁን ያልኩት ነገር ነው። አሁን ለምሳሌ
የራሳቸውን መፍት ማስከበር ብቻ ሳይሆን ሲቄ በገዳ ኦሮሞ ስርዓት መሰረት ሴቶች ያንን ሲቄ ወይንም ዱላቸውን ይዞ ጦርነት በሚደረግበት አካባቢ በሚገኙበት ሰዓት ጦርነቱ ይቆማል ማለት ነው። ስለዚህ ያን ያህል ስልጣን አላቸውና ይሄንን ህጋዊ ማድረግ እነሱን የበለጠ ኤምፓወር ማድረግና ለሀገሪቷ ሰላም ግጭቶችን ለመቀነስ ትልቅ አስተዋጽኦ ያበረክታል ብለን ስለምናስብ ነው። ስለዚህ ከባህላዊ ፕሪንሲፕሉ ጋር ነው የሚገናኘው ማለት ነው። ዴፊኒትሊ ያው ያንን ባህላዊውንና ዘመናዊውን ነገር ተጣጥሞ የበለጠ ደግሞ ፎርማል እንዲሆኑና ህገ መንግስታዊ ሆኖ ህጋዊ ሆኖ ያንን ባህላዊ አቅማቸውን የበለጠ እንዲያጎለብቱና እንዲጠቀሙበት ይረዳቸዋል ማለት ነው። ብዙ ግጭት ባለባቸው ቦታዎች ላይ ኮላተራል ዳሜጅ አብዛኛውን ጊዜ የሚሆኑት ሴቶችና ህጻናት ናቸው። ከዚህ ጉዳይ አንፃር የሚያበረክተው አስተዋጽኦ አለ ብለው ያስባሉ ወይ? ማለት በሲንቄ በኦሮሞ ገዳ ስርዓት ውስጥ ሴቶች ህጋዊ የሆነ መብት ኖሯቸው ጦርነቶችን ለማስቆም ከሰላም ጋር በተያያዙ ጉዳዮች ላይ መንቀሳቀስ እንዲችሉ ማስቻል ከሆነ እስካሁን ሲደረጉ ከነበሩት ነገሮች አንፃር በጣም ብዙ ዳሜጅ በጣም ብዙ ስቃይ እየደረሰው ሴቶችና ህጻናት ላይ ነው። ምን የሚለውጠው ነገር አለ? እንግዲህ ትልቁ አንደኛ ያው የማህበረሰቡ እይታ ማህበረሰቡ ለዚህ አስተሳሰብ ለዚህ ባህል ያለው ግንዛቤና ያለው ከበሬታም ወሳኝነት ይኖረዋል ማለት ነው። ስለዚህ በዋናነት በኦሮሚያ ክልል ውስጥ ባህሉ የሚታወቅ ስለሆነ ህዝቡም ባህሉን የሚያከብር ስለሆነ ይህንን ባህል ህገ መንግስታዊና ህጋዊ ማድረግ የበለጠ አቅማቸውን ይጨምራል። አንዱና ዋናው ነገር ምንድነው? የሴቶችን ጥቃት የሚከላከሉበት ተቋም ኢንስቲትዩሽን መሳሪያ ነው። ስለዚህ ይሄንን ህጋዊ ማድረግ አሁን ሴቶች ላይ እየደረሰ ያለውን በዚህ ግጭት ምክንያት እየደረሰ ያለውን ተጽዕኖ ወይንም ጫና ለመቀነስ መፍታቸውን የበለጠ እንዲያስከብሩ ህገ መንግስታዊና ህጋዊ ማድረጉ የበለጠ ጠቃሚ ይሆናል ብዬ አስባለሁ። ከዚሁ ከሰላም ጋር በተያያዘ የእውነት የፍትህና የእርቅ ኮሚሽን ማቋቋም የሚል ሀሳብ አለ። ከተጠያቂነት ጋር እንዴት ነው አንድ ላይ የሚሄደው? እርቅ ሲባል ብዙውን ጊዜ የተደረጉ ነገሮች ወይም የተፈጸሙ በደሎች እንዲተውና ወደፊት ለመጓዝ እንዲቻል የሚደረግ ነገር ነው። ይሄ ከተጠያቂነት ጋር እንዴት ነው ለማስኬድ የታሰበው? ምክንያቱም እስካሁን የተደረጉ በጣም ብዙ ነገሮች አሉ። እነዛን ነገሮች ጠያቂው አካል ማን ነው? እርቅ የሚያሰፍነው አካል ማን ነው? እንዴት ነው የሚደረገው? ያው በዋናነት ይሄንን የእርቅ ጉዳይን አስመልክተ ስናስቀምጥ አንደኛ አሁን እየሆኑ ባሉ ጉዳዮች ላይ ብቻ ሳይሆን እቺ ሀገር ከመሰራራቷ ጀምራ በወረራ የተመሰረተች ሀገርና ብዙ ደም አፋሳሽ ጦርነቶች፣ ብዙ ወንጀሎች፣ ብዙ ግፎች የተፈጠሩባት ሀገሮች ናቸው እና ይህ ግፍና በደል ደግሞ ከምኒልክ ዘመን ጀምሮ ኃይለ ሥላሴ፣ ደርግ፣ ኢህአዴግ አሁን ያለውም ስርዓት እየተቀባበለ በሚሄድበት ሰዓት እነዚህ ግፎች ምንም አይነት መፍትሄ አልተሰጣቸውም። ስለዚህ በዚህ በመናቋቁመው ኮሚሽን ውስጥ በዋናነት ሪስቶሬቲቭ ጀስቲስ የሚባል ማለት ነው። ይሄ ሪስቶሬቲቭ ጀስቲስ የሚባለው ምንድነው? አንደኛ ለተፈጠረው በደል እውቅና መስጠት በጣም ወሳኝነት አለው። ለዛ ደግሞ ለአጥፊዎችም ተገቢ የሆነ ቅጣትም መስጠት አስፈላጊ ይሆናል። ከዛም ባለፈ ደግሞ ሊካስ የሚገባ ሰውም ካለ ሊካስ የሚገባ ማንነትም ካለ ደግሞ ያንን መካስን ይጠይቃል። በዚህ በሪስቶሬቲቭ ጀስቲስ መሰረት እዚህ ሀገር የተለመደው ነገር ምንድነው? ተበዳዩ ፍርድ ቤት ይሄዳል። ያንን ፍርድ ቤት ደግሞ መንግስት ባለው ተቋም መሰረት ክስ ያቀርባል፣ ቅጣት ይጣላል። ስለዚህ ይሄ ፍትህን ሊያረጋግጥ አይችልም። ሁለቱንም አካል የሚያገናኝ ኮሚሽን መኖር አለበት ማለት ነው። ተበዳዩንም በዳዩንም ቅጣት ብቻ ሳይሆን ደግሞ ካሳም ሁለቱም ወገኖች ተነጋግሮ የበደለውን በድያለሁ የተበደለውም ደግሞ በደሉን ተክሶ ቅጣት የሚገባውን ደግሞ ቅጣቱን አግኝቶ ፍትህን በዚህ መልኩ ማረጋገጥና
በህዝቦች መካከል የኖረውንና የነበረውን ቁርሾ ለአንዴና ለመጨረሻ ጊዜ መፍትሄ እንዲያገኝ ማድረግ የግድ ይላል ብለን ስለምናምን ነው። ስለዚህ ይሄን ማድረግ የሚችል ነፃና ገለልተኛ የሆነ ኮሚሽን ይቋቋማል ማለት ነው። ከሙስና ጋር በተያያዘ ለሙስና ምንም ትግስት የለም ተብሎ የተቀመጠ ቦታ አለና እስካሁን በነበሩት እንቅስቃሴ ምሳሌ ብለው የሚያነሱት አለ። ፓርቲው በዚህ ጉዳይ ያለውን አቋም ይገልጻል ብለው የሚያስቡት እንግዲህ ምንድነው ለምንድነው ሙስና ላይ እንደዛ መረር ያለ አቋም ያለን? እኛ ያለ ፍትህ፣ ለነጻነት፣ ለእኩልነት የምንታገል ሰዎች ነን። ስለዚህ ለነጻነትና ለእኩልነት ለፍትህ የሚታገል ደግሞ አንዱ እና ዋነኛው ነገር ደግሞ የዚች ሀገር ትልቁ መሰረታዊ ችግር የሙስና ችግር ነው። ሀገርንም የሚያቀጭጭ የሀገሪቷንም የፖለቲካ የሚያበላሽ እዚህ ሀገር ሙስና እንደ መሳሪያም ጭምር ነው ስርዓቶች የሚጠቀሙበት። በተለይ ያለፈው ስርዓትና አሁን ያለው ስርዓት እነዚህ በተከታታይ ያሉ ስርዓት እንደ ትልቅ መሳሪያ አድርጎ የሚጠቀሙት ሙስና ስርዓታዊ ነው ማለት ነው። ስለዚህ የመንግስት ባለስልጣናት ሙስናን ከሞላ ጎደል ግልጽ በሆነ መንገድ የሀገሪቷን ሀብት የሚዘርፉበት የሚበዘብዙበት፣ ሌሎች ደግሞ ጥገኛ ባለሀብቶችም እነዚህ ባለስልጣናት ላይ ተመርክዞ ወይንም እነሱ ላይ ጥገኛ በመሆን ስርዓቱን ተጠቅሞ ሀብት የሚያካብቱበት ሁኔታ ይኖራል ማለት ነው። ይህ ደግሞ የሀገርን እድገት ሊያረጋግጥ አይችልም፣ ዲሞክራሲ ሊያመጣ አይችልም። ያሉት ባለስልጣናት በሙሉ በሙስና የተጨማለቁ ስለሆነ ዲሞክራሲያዊና የተሻለ ስርዓት በዚያ አኳኋን ሊመጣ አይችልም። ለዚህም ደግሞ የምንለው ለቆምንለት ዋናው መርህ ፕሪንሲፕል የነጻነት፣ የእኩልነት፣ የዲሞክራሲ መርህ ልናረጋግጥ የምንችለው ይህንን ሙስና ከምንም በላይ አምርረን ስንቃወምና መቃወም ብቻ ሳይሆን ደግሞ በተግባር ህግ አበጅተንለት የምንቃወመው የምንታገለው ልክ እንደ ሌላኛው ዓላማ አንዱ ትልቁና መሰረታዊ ነገር ይሄ ነው ብለን ነው የምናምነው። አሁን እንደሚናገሩት ከሆነ የሙስና ጉዳይ ስር እየሰደደ እንደሆነና መቀረፍ እንዳለበት ነው እየነገሩኝ ያለው። ስር እንዲሰድ የሆነበት ምክንያት ምንድነው ብለው ነው የሚያስቡት? እንግዲህ ስርዓቱ ነው ራሱ ምንድነው የዲሞክራሲያዊ ስርዓት ባለመኖሩ፣ ተጠያቂነት ባለመኖሩ እንዳልኩት ስርዓቱ ሙሰኞችን ተጠቅሞ ሀገሪቷን መምራት ነው የሚፈልገው ማለት ነው። ለምን አንዴ በወንጀል የተዘፈቀ ሙሰኛ የሆነ ባለስልጣን ስርዓቱን ሊቃወም የሚችልበት እድል አይኖረውም፣ ራሱ ወንጀለኛ ስለሆነ። ስለዚህ ስርዓቱ ቀጣይ እንዲሆን ለህዝቡ ሳይሆን እዛ ጋር ለወከለው ህዝብ ሳይሆን ተጠሪነቱ ለማን ይሆናል ማለት ነው? ለፓርቲው ነው የሚሆነው ማለት ነው። አደገኝነቱ እዚህ ላይ ነው የሚመጣው ማለት ነው። ከዚህ የተነሳ ራሱ ትልቁ ምንጩ ራሱ ስርዓቱ ነው። ራሱ ሀገሪቱን የሚመራው የፓርቲ ችግር ነው። ከዛ ነው የሚመነጨውና በዋናነት ትግሉም እዛ ላይ መሆን ይኖርበታል። አሁን መጪው ምርጫ ጥቂት ጊዜ ነው የቀረው። ምን ኤክስፔክት ያደርጋሉ ከምርጫው? እንግዲህ እኛ ከምርጫው እውነቱን ለመናገር ብዙም ኤክስፔክት የምናደርገው ነገር የለም። ነገር ግን ከዚህ በፊት እንደዚህ አይነት እድሎችን አላገኘንም። ቢያንስ ያለንን የፖለቲካ አመለካከት፣ የፖለቲካ ሪዮት፣ ለህዝባችን ያለን የፖለቲካ ፕሮግራም በዚህ እድል በመጠቀምና ለህዝቡ መንገር፣ ህዝቡ ጋር ማድረስ ትልቁና ዋነኛው ነገር ነው ብለን ነው የምናስበው። ካለው ተጨባጭ ሁኔታ ከምርጫው ብዙም የምንጠብቀው ነገር አይኖርም። ብዙም ይመጣል ብለን የምናስበው ለውጥ የለም። ለሀገሪቷም ለህዝቡም ተጨባጭ ነገር ያመጣል የሚል እምነት የለንም። ግን እኛ እንደ ድርጅት ይህንን ምርጫ እንደ ፕላትፎርም ተጠቅመን ማስተላለፍ የምንፈልጋቸው መልእክቶች ለህዝባችን ማድረስ ነው። በዛ በኩል የተቻለንን ነገር እየሰራ ነው ብለን እናምናለን። ከዚህ አሁን ካሉኝ በተጨማሪ ማስተላለፍ የሚፈልጉት ነገር በተለይ ለወጣቱ ከዚህ በኋላ ያለው ትውልድ ወጣቱ ስለሆነ ለወጣቱ ማለት የሚፈልጉት ነገር ከምርጫው ጋር በተያያዘ አሁን ላይ ካለው ከስራ አጥነት አንፃር ቅድም እንዳልኩት ደግሞ የወጣቱ ተነሳሽነት በጣም ዝቅተኛ ነው። ከዛ ጋር በተያያዘ መናገር የሚፈልጉት ነገር አለ ወይ? ተስፋን ሪስቶር ሊያደርግ የሚችል ብዙን ጊዜ በተደጋጋሚ የሚባለው አለመምረጥ መምረጥ ነው የሚባል ነገር አለ። ከዛ አንፃር እኔ
እኔ ምርጫው አለመምረጥና መምረጥ በሚለው ነገር መወሰን አለበት ብዬ አላስብም። ወጣቱ የሀገሪቷ የነገ ተስፋ ነው። ለውጥን ማምጣት የሚችል ወጣት ነው። ስለዚህ ወጣት ተስፋ ከመቁረጥ ይልቅ ባለው እድል ተጠቅሞ በፖለቲካው ምህዳር ውስጥ የተሻለ ተሳትፎ ለውጥን የሚፈልግ ከሆነ ያንን የሚፈልግ ለውጥ ከማንም መጠበቅ የለበትም። የራሱን አስተዋጽኦ ማድረግ አለበት። የራሱን ተሳትፎ ከፍ ማድረግ አለበት። ለውጥ ሊመጣ የሚችለው በወጣቱ ተሳትፎ ነው። የዚህ ሀገር የወጣቱ ፕሮፖርሽን በጣም ትልቅ ነው። ቁጥሩም ሲግኒፊካንት ነው። ለውጥም ለማምጣት የሚችለው ደግሞ ወጣቱ ነው። የሚመጣውም ለውጥ በዋናነት ተጠቃሚ የሚያደርገው ወጣቱን ነው። ስለዚህ ወጣቱ በፖለቲካ ውስጥ አክቲቭ ተሳትፎ የተሻለ ተሳትፎ በማድረግና የጠበበውንም ምህዳር ቢሆን በተሳትፎ በጥረቱ ማስፋትና ያንን የሚፈልገውን ነገር ለማሳካት የራሱን አስተዋጽኦ ማበርከት አለበት ብዬ አስባለሁ። ተስፋ የሚቆርጥ ከሆነ ያ የሚፈልገውን ነገር የሚያመጣለት ማንም አካል የለም። ስለዚህ ራሱ የሚፈልገውን ለውጥ ለማምጣት የለውጡ ባለቤት ለመሆን የራሱን ተሳትፎ መጨመርና የሚፈልገውን ነገር ለማምጣት መስራት አለበት ብዬ አስባለሁ። ለመጨረሻ ጊዜ ፓርቲዎች ላይ እየተንቀሳቀሱ ያሉ ሰዎች ብዙ በምርጫው ተስፋ የማያደርጉ ከሆነ ወጣቱ መምረጡ ምንድነው ጥቅሙ? ያን ተስፋ ለማለምለም ነው እንግዲህ አሁን የምንሰራው። ገባሽ? አሁን ያቺ የተገኘችዋን ቀዳዳ በመጠቀም አንድም ወጣቱ ማህበረሰቡን ተሳትፎውን እንዲጨምር ማድረግ ነው፣ ማነሳሳት ነው፣ ሞቲቬት ማድረግ ነው። የዚች ሀገር መጻኢ ዕድል የሚወሰነው በዚህና በዚህኛው ምርጫ ብቻ አይደለም። ስለዚህ አንድም ለነሱ ተስፋ ለመስጠትም ጭምር ነው። ለነሱ ያለንን ነገር ማሳየት የበለጠ ሞቲቬት እንዲሆኑ፣ እንዲነሳሱ፣ ተሳትፎም እንዲያደርጉ የራሳቸውን አስተዋጽኦ ቢያበረክቱ ያ ተስፋ መቁረጡም እንዳይኖር አንዱ እድል ይሄ ነው ብለን ስለምናስብ በተቻለ መጠን በዛ በኩልም የራሳችንን አስተዋጽኦ እያበረከትን ነው ብለን ነው የምናምነው። ስለዚህ ወጣቱም በአክቲቭሊ ወደ ፖለቲካው እንቅስቃሴ ገብቶ የራሱን ፍላጎትና የራሱን አስፒሬሽን ግልጽ በሆነ መንገድ ማካሄድ አለበት። እኛ ተስፋ ቆርጠን አያስፈልግም አይቻልም ብለን ብንቀመጥ እውነት ሊሆን ይችላል። ነገር ግን ትንሽ ቀዳዳን ብትሆን ያቺን ቀዳዳ ማስፋት ያስፈልጋል፣ ተሳትፎን መጨመር ያስፈልጋል ብለን ስለምናስብ ለነሱም ተስፋ ለመሆን ጭምር ነው ማለት ነው። በጣም አመሰግናለሁ ለነበረን ጊዜ። ወደፊት የተለያዩ ሀሳቦች ላይ ተገናኝተን እንወያያለን ብዬ ተስፋ አደርጋለሁ። እኔም አመሰግናለሁ እጅግ አድርጌ ስለሰጣችሁኝ እድል ማመስገን እፈልጋለሁ።